ሰላም እንዴት ናችሁ? አዲስ ስራ ይዤላችሁ መጥቻለሁ። አዲስ ፕላትፎርም ልክ እንደ ፖፖ አይነት ሆኖ ነገር ግን ላይቭ ግዴታ መግባት የማይፈልግ በሚከፍለው በየትኛውም በንግድ ባንክ ሆነ ኢትዮጵያ ውስጥ ባሉ ባንኮች በቴሌብር ጨምሮ ነው። ስራው ምንድነው? ልክ እንደ ፖፖ ሆኖ ነገር ግን ፓርቲ ብቻ ነው የሚሰራው። ላይቭ መግባት ግዴታ አይጠይቅም። ከ90% በላይ ሰዎች አፑ ላይ ፓርቲ ብቻ ነው እየሰሩት ያሉት። ምክንያቱም የተለየ የሚከፍለው ነገር የለም። ላይቭ ስለገባን ፓርቲ ብቻ በመስራት ክፍያችንን መክፈል እንችላለን። የአፑን ሊንክ ካገኘን በኋላ አፑን ስንከፍተው ልክ በእንደዚህ አይነት መንገዶች በፌስቡክ፣ በቴሌግራም ወይም ደግሞ በኢሜል ይላል። ለምሳሌ በኢሜል ብንከፍተው ጥሩ ነገር ስለሆነ ጎግል የሚለውን እንጫናለን። ጎግል ላለን ሰዎች ማለት ነው። ከዛ ውጭ ደግሞ በፌስቡክ መክፈት ከፈለግን በፌስቡክ መክፈት እንችላለን። በቴሌግራም መክፈት ከፈለግን ደግሞ ቴሌግራም የሚለውን እነካለን። ልክ በቴሌግራም ስንከፍት እንደዚህ እንጫናለን። ከዛም በኋላ የምንፈልገውን እንትን ይሰጠናል። እዛ ላይ ኦኬ የምንለው ነገር አለ፣ አክሴፕት የምንለው ነገር አለ ቴሌግራም ላይ የሚልክልን። እሱን እንትን እንላለን ማለት ነው። እሱን እንሞላለን። ሜል ከሆነ ሜል ይላል፣ ፊሜል ከሆነ ፊሜል ይላል። ዘርገን እንገባለን። ከዛም በኋላ ልክ እንደዚህ አይነት ፔጅ ካመጣልን በኋላ ኤጀንት ሳንይዝ ስራው ስለማይጀምርልን የኤጀንት አይዲ ለመሙላት እዚች ጋር እንገባለን። የምትለው ዋጋ እንገባለን። የምትለው ዋጋ ከገባን በኋላ ቢካም ሆስት ጆይን የምትል ነገር አለች። እሷን እንከፍታታለን። እሷን ከከፈትን በኋላ ጆይን ኤጀንሲ ይላል፣ ኢንተር ኤጀንት አይዲ ይላል። ኤጀንት አይዲ 1993-166 ይሄን ሞላና ኦኬ እንላለን። ከዛ በላይ እንደዚህ ጌች ይላል፣ አግሪ እንላለን። አግሪ ካልን በኋላ አክሴፕት እንላለን። ከዛም በኋላ ፌስ አውተንቲኬሽን እንሰጣለን ማለት ነው። ልክ ፌስ አውተንቲኬሽን ከሰጠን በኋላ እኔ ሁለተኛ አካውንቴ ስለሆነ ነው፣ ያኛው ስላለ አሁን ብሰጥ ስለማይቀበለኝ ነው። ፌስ አውተንቲኬሽን ከሰጠን በኋላ እዚህ ጋር ሲያልፍልን ራይት ብሎ ዌይት ሪዛልት ይለናል። ከዛ ሲስተም ሜሴጅ ላይ ሲያልፍልን ኮንግራቹሌሽን ብሎ እንትን ይለናል ማለት ነው። ኮንግራቹሌሽን ብሎ ሜሴጅ ልክልናል። ኮንግራቹሌሽን ብሎ ሜሴጅ ከላከላችሁ በኋላ እኔን ለመጠየቅ እዚህ ጋር ትገቡና ሰርች ላይ ትገቡና እኔን ለማግኘት 1993-166 ብላችሁ ሰርች ታረጉና ጄቼው እዚህ ጋር ጆይን ትሉና መጣችሁ እኔን ትጠይቁኛላችሁ ማለት ነው። ላይቭ ካለው ላይቭ መልስላችኋለሁ። ላይቭ ከሌለው ደግሞ ሜሴጅ ትጽፉልኛላችሁ። እንደዚህ ትነኩና ሜሴጅ እዚህ ጋር ሜሴጅ ላይ ገብታችሁ ትጽፉልኛላችሁ። እኔ ገብቼ መልስ እሰጣችኋለሁ ማለት ነው። ነው አብረን እንስራ፣ ነው አብረን እንደግ። አዲስ ፕላትፎርም ነው፣ ተጠቀሙበት። ለመስራት በጣም ቀላል ነው። ስራው ቀላል ነው። የምትሰሩት ልክ እዚች ጋር በመቀመጥ ነው። ትገባላችሁ፣ እዚች ጋር ትቀመጣላችሁ። ፌስ አውተንቲኬሽን ስትሰጡ እዚች ጋር ፐርሰንት እንድቆጥር ነገር እዚች ጋር ትመጣላችኋለች። ከዛ ያችን ክሌም ገብታችሁ ክሌም ማድረግ ነው። ለ7 ቀን 2 ሰዓት ነው የምትቀመጡት። 5,000 ዳይመንድ ይሰጣችኋል ማለት ነው። ከ7 ቀን በኋላ ኤጀንት መሆን ትችላላችሁ። ኤክስቼንጅ አድርጋችሁ ጌሞች ከፍቶላችኋል፣ ጋምብል ታረጋላችሁ። በዛ መንገዶች መጠቀም ትችላላችሁ። በጣም ይከፍላል አፕሊኬሽኑ። ነው ተጠቀሙ፣ ነው አብረን እንስራ። ከዛ ውጪ ቀጥታ ሊንኩን ለምትፈልጉ ሰዎች ዋትስአፕ ላይ 0962901324 ሃይ በሉኝ። 0962901324 ሃይ በሉኝ።